ሰላም ጤና ይስጥልን። ዛሬ በዓለም ፖለቲካ ውስጥ ትልልቅ የሚባሉ ክስተቶች በለንደን እና በቤጂንግ ተከስተዋል። በለንደን የብሪታንያው ንጉሥ ቻርልስ ዓለም አደገኛና ተለዋዋጭ ሆናለች ሲሉ አስጠንቅቀዋል። በሌላ በኩል ደግሞ የአሜሪካው ፕሬዚዳንት ዶናልድ ትራምፕ የዓለም የግዙፍ የቢዝነስ መሪዎችን አስከትለው ቤጂንግ ገብተዋል። ዛሬ እነዚህ ሁለት ክስተቶች ለዓለም ኢኮኖሚና ደህንነት ምን ትርጉም አላቸው የሚለውን በዝርዝር እንመለከታለን። በለንደን የሎርዶች ምክር ቤት ንጉሥ ቻርልስ ሳልሳዊ የመንግስታቸውን የሕግ አውጪ አጀንዳ በይፋ አውጀዋል። ምንም እንኳን ንግግሩን ንጉሡ ቢያነቡትም የጻፈው ግን የኪር ስታርመር መንግስት ነው። ንግግሩ በውስጡ የያዛቸው ዋና ዋና ነጥቦችም ብሪታንያ ለኔቶ ያላትን ቁርጠኝነት ለማሳየት የመከላከያ ወጪዋን እንደምትጨምር አስታውቃለች። በሌላ በኩል ከከባዱ የምርጫ ሽንፈት በኋላ ስታርመር የኑሮ ውድነትን ለመቀነስና ከአውሮፓ ህብረት ጋር ያላቸውን የሻከረ ግንኙነት ለማስመለስ ቃል ገብተዋል። የቤት ኪራይን ማሻሻያና የዲጂታል መታወቂያ እቅድ ትኩረት ተሰጥቶባቸዋል። በሌላ ዜና ወደ እስያ ስንሻገር ደግሞ ፕሬዚዳንት ዶናልድ ትራምፕ በታሪክ ታይቶ በማይታወቅ ሁኔታ የአሜሪካ ግዙፍ የቴክኖሎጂ ኩባንያ መሪዎችን ይዘው ቤጂንግ ገብተዋል። ከተጓዦቹ መካከልም የቴስላው ኤላን መስክ፣ የአፕሉ ቲም ኩክ እና የኔቫዳው ጀንሰን ሁአንግ ይገኙበታል። የጉዞው ዋና ዓላማም ቻይና ለአሜሪካ ኩባንያዎች በሯን እንድትከፍት ግፊት ለማድረግ ነው። ከዚህ ባሻገር ትልቁ አጀንዳ የሆነው የኢራን ጉዳይ ነው። በየካቲት ወር በአሜሪካና በእስራኤል ጥቃት ምክንያት ኢራን የሆርሙዝ የባህር መተላለፊያን ዘግታ ነበር። ይህ ቦታ የዓለም 20% ዘይት የሚያልፍበት ወሳኝ መስመር ነው። ትራምፕ ከሺ ጋር ምንም ችግር የለብንም ብለዋል። ቻይና ከኢራን ብዙ ዘይት የምታገኝ ቢሆንም ትራምፕ ግን በሺ ጂንፒንግ ላይ ሙሉ እምነት እንዳላቸውና በእኔ ምክንያት ቻይና እኛን አትገዳደረንም ሲሉ በሙሉ እምነት ተናግረዋል። ይህ ጉብኝት ለዓለም ቴክኖሎጂ ፉክክር ትልቅ መሳሪያ ሊሆን ይችላል። በተለይ በኔቪዲያው ጀንሰን ሁአንግ መገኘት የአሜሪካ የቺፕ ቴክኖሎጂ ለቻይና ይፈቀዳል ወይስ አይፈቀድም የሚለው ጥያቄ አስነስቷል። በሌላ በኩል ብሪታንያ በደህንነት ስጋት ምክንያት ወታደራዊ አቅሟን እያጠናከረች ነው።